ባልሽ ባንቺ ላይ የማይቀና የሆነ ባል ከሆነና እንዲሁም ባንቺ ላይ ያለን ውበት አሳልፎ ለሌላ አካል የሚሰጥ የሆነ ከሆነ እንዲሁም ባንቺ ላይ የሚፎካከር አይነት ባል ከሆነ ፈጽሞ ባልሽ እንዳልሆነ ልታውቂ ይገባል። ምክንያቱም በመጨረሻም መጣላትሽ ስለማይቀር ማለት ነው። እና እንደ ጨረቃ የምታበራ የሆነች ሴት ናት ይላሉ። ያቺ ሴት በጣም ስለምታምር ውበቷን ከባሏ ጋር እንዲሰጣ ገባ ሲገቡ ይነጋገሩበታል፣ ስለ ውበቷ ማለት ነው። በሚነጋገሩበት ሰዓት እኔ እኮ ማንኛውንም ወንድ የመጣልና የማንበርከክ ኃይል አለኝ፣ በጣም ውብ ነኝ፣ በጣም አምራለሁ፣ ብዙ ወንዶች በኔ ውበትና በኔ መልክ ይሸወዳሉ በማለት ትናገራለች። ባሏም ደግሞ በዛው የተነሳ በጣም እልህ ውስጥ ይጋቡና ባልየውም በፍጹም አንቺ አታንበረክኪም፣ የሆነን ሰው እኔ ልጠራልሽ እችላለሁኝ፣ ያንን ሰው ልታንበረክኪው አትችይም እያለ ፉክክር ውስጥ ገቡ ማለት ነው። በሀገራችን የፉክክር ደጃፍ ሳይዘጋ አደረ ይባላል። ስለዚህ ይሄ ፉክክራቸው ወደ ትላልቅ የሆኑ ስህተቶች ውስጥ ከተታቸው። ያ ስህተት ምንድነው? አንድ ዓሊም የሆነ ሰው ተጠቀሰ በመሃላቸው ማለት ነው። ያ ዓሊም ተቅይ ዛሂድ የሆነ ሰው በሷ ሊፈተን ማለት ነው። ያ ሰውዬ በፍጹም ይሄ ሰውዬ ባንቺ አይታለልም አላት ባሏ ማለት ነው። ከዛም እሷ ኧረ በፍጹም ይታለላል፣ ብቻ አንድ እድል ስጠኝ አለችው። ከዛም ይሄ ሰው እንዲህ የሚባል ሰው ነው፣ ዓሊም ነው፣ ተቅይ ነው፣ አንቺን ዞር ብሎ የሚመለከት ሁሉ አይመስለኝም፣ ስለዚህ ሂጂና እስኪ ይሄንን ሰውዬ ለማታለል ሞክሪ በማለት ይጠይቃታል። ከዛም እሷ ጊዜ ስጠኝ ብቻ እንዴት እንደማረግ ታያለህ አለችው። አፎን መብራት ጠፋብን። ከዛ በእልህ እየተገባበዙ ወደዚህ ወንጀል ገቡ ማለት ነው። ከዛም ያቺ በጣም እንደ ጨረቃ የምታበራ የሆነች ሴት ኒቃብ አለበሰችና ወደዛ ሼክ ሄደች። ያ ሼክ አንድ ፈትዋ ነበር የምጠይቃችሁ አላቻቸው። ከዛም እነሱ እሺ ጠይቂ ሲሏት አይ እኔ እዚህ ፊት ለፊት አይደለም መጠየቅ የምፈልገው፣ ምክንያቱም አሳፋሪ የሆነ ፈትዋ ስለሆነ፣ ስለዚህ ገለልታ ቦታ ፈልጋለሁኝ፣ ብቻችሁን ነው ልጠይቃችሁ የምፈልገው፣ መልሱንም ብቻዬን ነው የምፈልገው በማለት ታብራራለች። ከዛም ዓሊሙ ኸይር ችግር የለውም እንግዲህ መልካም ነገር ስለሆነ በማለት ተባበሯት። ከመስጂድ ጀርባ ዞር አሉና ነበር ጥያቄሽ ሲሏት ፊቷን ገለበችና አሳየቻቸው። ሲመለከቷት በጣም የምታምርና እንደ ጨረቃ የምታበራ የሆነች ሴት ናት። ከዛ በኋላ ተይ እንጂ አላህን አትፈሪም እንዴ ወደ ጥያቄሽ ብትገቢስ በማለት ጠየቋት። ነገር ግን እሷ በፍጹም የመጣችበት ምክንያት ሌላ ተቃራኒ ሆኖ ነበር የተገኘው። እኔ ለጥያቄ አይደለም የመጣሁት፣ ምንም ፈትዋ ለጠይቀውትም አይደለም፣ እኔ በቃ እርሶን ስለወደድኩኝና ስላፈቀርኳችሁ በቃ መወስወሴ ነው፣ ስለዚህ ወደ ወንጀል እንድንገባ እፈልጋለሁ በማለት ወሰወሰቻቸው ያንን ሼክ። ሱብሃንአላህ አዋቂ ምንጊዜም አዋቂ ነውና የሚገርም የሆነን ጥያቄ መጠየቅ ጀመሩ። ይሄን ከማድረጋችን በፊት ይሄንን ልናደርግ እስማማለሁ፣ ችግር የለውም፣ ነገር ግን ይሄን ከማድረጋችን በፊት 3 ጥያቄዎችን በአግባቡ እንድትመልሽልኝ እፈልጋለሁ፣ በውስጥሽ ያለውን ትክክለኛ መልስ እንዳገኝ እፈልጋለሁኝና 3 ጥያቄዎችን ልጠይቅሽ ፈለግኩኝ አሏት። ከዛም እሷ ደስ አላት። ወደ ወንጀል ሊገቡ ነው፣ ተስማምተዋል። ስለዚህ 3 ጥያቄዎች ናቸው። ቀለል አድርጋ አሰበችውና እነዚህን 3 ጥያቄዎች ማስተናገድ እንዳለባት ተሰማት። ከዛም ምንድነው ቀጥሎ አለቻቸው። ከዛ የመጀመሪያው ጥያቄ ይሄንን ወንጀል እንሰራዋለን፣ ከሰራነው በኋላ ቀጥታ ትሞቻለሽ ብሎ መለከል ሞት ቢነግርሽና ቀጥታ የምትሞቺው ከዚህ በኋላ ምንም ጊዜ አይኖርሽም፣ አንቺና ሼኹ ወንጀል ትሰራላችሁ፣ መጨረሻ ላይ ወደ አኺራ ትሄጃለሽ፣ ትጓዣለሽ፣ ለዛም እኔ በጎንሽ እጠብቅሻለሁ ቢልሽ መለከል ሞት ምን ብለሽ ትመልሻለሽ በማለት ጠየቋት። አረ በፍጹም ይሄንንማ አልፈልግም ብዬ ነው የምመልሰው አለች። እሺ ሁለተኛ ጥያቄ ልጠይቅሽ፣ ይሄንን ወንጀል ከተገበርሽ በኋላ ውድ ተከታታዮች፣ አሁንም እንግዲህ መብራቱ መጥቷል፣ የኢትዮጵያ ሁኔታ ነው፣ ታሪኩን ልቀጥልላችሁ። ይሄንን ወንጀል ከፈጸምሽ በኋላ ሞትሽ እንበል ይሏታል። ከዛ ከሞትሽ በኋላ በቀብር ውስጥ የሚጠይቁሽ የመጀመሪያ ጥያቄ፣ የቀብር መላእክቶች የሚጠይቁት የመጀመሪያው ጥያቄ ምን እየሰራሽ ነበር ወደዚህ የመጣሽው ብለው ቢጠይቁሽና መልስ ግዴታ መመለስ ቢኖርብሽ ምን ብለሽ ነው የምትመልሽው አሏት። ይሄንን ወንጀል እየወነጀልኩ ብለሽ ትመልሻለሽ አሏት። አረ በፍጹም ይሄንንማ መመለስ አልፈልግም፣ በጣም ከባድ ነገር ነው አለች። እሺ ፈገግ አሉና ወደ 3ኛው ጥያቄ ሄዱ። 3ኛ ጥያቄ ልጠይቅሽ ፈለግኩኝ፣ ይሄ የመጨረሻው ጥያቄ ነው አሏት። ከዛም ሁሉም ሰው በተሰበሰበበት ጊዜ የውመል መሕሸር ላይ ሁሉም ሰው ተሰብስቦ መልካም ሰሪዎችን መልካም ስራቸውን ሲያገኙ፣ መጥፎ ሰሪዎችን መጥፎ ስራቸውን ሲያገኙ፣ መጥፎ ሰሪዎች በግራ እጃቸው መልካም ስራዎች ደግሞ በቀኝ እጃቸው ሲሰጣቸውና በሁሉም ሰው ፊት ፍርድ በሚሰጥበት ጊዜ ያንቺ የመጨረሻው ስራሽ መጥፎ ስራ ስለሆነ ያንን ስራሽን በግራ እጅሽ መሰጠትን ትፈልጊያለሽ ወይ በማለት ጠየቋት። ሱብሃንአላህ አሰበችው። እዛ ቦታ ላይ እንደቆመ ሰው ሆና አሰበችው። ስታስበው ግን ከህሊናዋ መሸሽና ማምለጥ አልቻለችምና መልሷ የሆነው በፍጹም አልፈልግም ያ ሼክ አለቻቸው። ታዲያ ይህንን 3ቱንም ጥያቄ በአግባቡ መመለስ ማትችይ ከሆነ፣ እነዚህን 3 ጥያቄዎችን ስትጠየቂ የምታፍሪባቸው ከሆነ
አሁን ላይ ይሄንን ጸያፍ ተግባር ለመተግበር እንዴት አላፈርሽም እንዴት ሀያ አልያዘሽም በማለት ይመክሯታል ማለት ነው። ከዛም ደነገጠች፣ ወደ ኋላ ተመለሰች። ህይወትሽን ልታስተካኪ ይገባል በማለት ሌላ የሆኑ ትምህርቶችና ምክሮችን ለገሷት። ከዛም ተመለሰች። እሷም ተመልሳ ወደ ቤቷ ገባችና እንዲህ ሲመለከታት ተሸንፋ እንደመጣች ያክል ተሰማው ያ ባሏ ማለት ነው። ያ ደዩስ ደንታቢስ የሆነ ባሏ ሱብሃንአላህ። ከዛ ተሸነፍሽ አይደለ አልቻልሽም አይደለ በማለት ቀጥታ አናገራት። እሷ ግን የመለሰችው ላንተም ለኔም ጠቃሚ የሆነ ምክርን ነው ተሸክሜ ይዤ የመጣሁትና ለህይወታችን መሰረታዊ የሆኑ ምክሮችን ተመክሬያለሁና አላህን ልንፈራ ይገባል። ይሄ የተገበርነው ተግባርም ሆነ የተነጋገርነው ንግግሮች አላህ የማይወዳቸው ስለሆኑ እባክህን አንተም ወደ አላህ እንድትመለስ ፈልጋለሁ እኔም ተመልሻለሁና እባክህን በማለት ትጠይቀዋለች። ነገር ግን እሷ እንደተሸነፈች አድርጎ ነበር ያሰበው። ከዛ ወጣና ለሁሉም ሰዎች ሚስቴን አሸነፍኩኝ እያለ የውርደት ቃላቶችን እየተጠቀመ እሷን ለማሳፈርና ለማሸማቀቅ ሞከረ። እንደውም የባሰ ሊል የፈለጋቸው ነገሮች በጣም ጸያፍ ነገሮች ነበሩ። እዛ ሼክ ጋር በፉክክር ልካት፣ ከዛ ግን አበላሽቶ ላካት። አሁን የመስጊድ ሰው ሆናለች፣ የሰላት ሰው ሆናለች፣ የኢባዳ ሰው ሆነች። በፊት የነበረው ፍቅራችን በፊት የነበረው ጨዋታችን በጣም ያማረ ነበር። አሁን ግን ያ ቃልቻ አበላሽቷት ተመለሰች በማለት ያንን ወሬ ያናፍስባታል። እህቴ ባንቺ የማይቀና ከሆነ ላንቺ ደንታ የማይሰጠው ከሆነ አንቺ ወደ አላህ ስትመለሽና አላህን ስታውቂ የማይወድልሽ አይነት ባል ከሆነ ይህ ሰው ፈጽሞ ባልሽ እንዳልሆነ ልታውቂ ይገባል። ምክንያቱም በዱንያ ላይ አብረሽው ትኖሪያለሽ እንጂ የውመል ቂያማ ላይ ፈጽሞ ወደ ጀሃነም የሚከትሽ የሆነ ሰው ጋር ነው እየኖርሽ ያለሽው። ስለዚህ በጊዜ ልትጠነቀቂ ይገባል። ከጎንሽ ያለውን ሰው ልታውቂውም ይገባል። እንደዚህ አይነት ሰዎች ምን ይባላሉ መሰለሽ? ደዩስ ይባላሉ፣ ደንታቢስ